አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ ሰላም ናችሁ? እንዴት ናችሁልኝ? አልሐምዱሊላህ ረቢል ዓለሚን በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። አገራችንም አላህ ሰላም ያርግልን። የሀገራችንን ሰላምና ፍቅር አላህ ይመልስልን። በእስር ቤት የሚንገላቱ የሚሰቃዩ ወገኖቻችንም አላህ በሰላም ለሀገራቸው ያብቃቸው። ዛሬ በእስረኞቹ በኩል በጣም ደስ ብሎኛል ከሚገባው በላይ። ብቻ አላህ እውነት ያርግላቸው ነው የምለው። ሁልጊዜም የኛ እንደዚህ ይሄዳሉ እየተባለ ብዙ ሰዓቶችን አሳልፈዋል። ነገር ግን ዛሬ እንግዲህ አላህ እውነት ያርግላቸው እንጂ ያው ጥሩ ዜና ሰምቻለሁ ዛሬ። ከሚገባው በላይም ደስ ብሎኛል። ብቻ ዱአ ማረገው እውነት እንዲያረግላቸው ነው። በቅርብ ሰዓት ወደ ሀገር እንደሚገቡ ነው የሰማሁት። አክባር እንግዲህ ኢንሻአላህ በሰላም ለሀገራቸው እንዲያበቃቸው ዱአ እናርግላቸው ሁላችንም እላለሁኝ። በጣም ደስ ብሎኛል። እና ኢንሻአላህ ዛሬ ደግሞ ይዤላችሁ የመጣሁት ቀለል ያለ የዳቦ አሰራር ነው። ምንም ብዙ ፕሮሰስ የማያስፈልገው በቀላሉ ቤታችን ሰርተን የምንበላው ማለት ነው። ያው እዚህ እንደምታዩት አቀራርብ ያለው ሁሉንም የምትጠቀሙት አቅራጡን ደግሞ በዱቄታችሁ ልክ ነው። እኔ ለዛሬ ማቦካው 1 ኪሎ ነው። 1 ሊትር ወተት ጨምራለሁ። 1 ሚሊጋ ሱካር አረጋሉ። ሱካር ተላረጋችሁ መብታችሁ ነው። እንዲሁም ልበን፣ በነገራችን ላይ ልበን በጣም ያለሰልሳል ዳቦ። በጣም ራሱ ቢያድርና ቢውልም እንኳን አይደርቅም። ሱካር ያው ሱካር ነው። እንዲህ ብላጋ ነው የምጠቀመው ሱካር። ቤኪንግ ፓውደር ነጭ ብላጋ ነው የምጠቀመው። ቬኒላ ባታረጉም አስፈላጊ አይደለም፣ ለሽታው ነው። ካሜራም እንደ ዱቄታችሁ ማረግ ትችላላችሁ። ያኔ ቶሎ እንዲፈጥኑ ከፈለገ እና ቀስ ብሎ ኩፍ እንዲል ከፈለጋችሁም በትንሹ ካሜራ መጠቀም ትችላላችሁ። ምክንያቱም ካሜራ ሲበረክት አይመከርም። ምልህ ነው ያረኩት። ያው እንግዲህ ካሜራ ማድረግ ያለው አሁን በአንድ አደባላለቀውና ዘይት ትንሽ ነው የማደርገው። 1 ሚሊጋ ዘይት ነው እንትን ያልኩት። ዝብዳ እዚህ አዘጋጅቻለሁ አቅልጬ። ዝብዳ ነው የምጠቀመው። ዝብዳ በጣም አሪፍ ነው ለዳቦ። በፊት ላይ አልጠቀምም ነበር፣ ግን አንድ ጊዜ እንዳጋጣሚ ዘይት ቤት ለሞተርና በዝብዳ ቦካሁት። በጣም አሪፍ ሆነ። ከዛ ወዲህ መጠቀም ጀመርኩ ማለት ነው። ይሄን ተዋለት ነው ለ10 ደቂቃ እንደዚህ ነው። ለ10 ደቂቃ ተዋለት ስለዚህ እሱን ጨምረን እንሰራለን። በእንደዚህ መልኩ ኩፍ ብሏል። አሁን እንግዲህ ዱቄቴን እጨምራለሁኝ። ያው ዱቄቴን ነፍቼ አዘጋጅቻለሁ ፊት አሁን በእንደዚህ መልኩ ላቦካ ነው። ያው በአንድ እጄ ካሜራ ስለሆነ አልመቼ ስላለ ነው። ኢንሻአላህ
ጥቁር ቅመም ወይም ጥቁር ማጣፈጥ አዝሙድ የሚባለው ነው። አብሬ ዱቄቱ ጋር ሳላደባለቅ ቆርጬ ነው እንጂ እንግዲህ በእንደዚህ መልኩ በፊት ማደባለቅ ይቻላል። እንግዲህ በእንደዚህ መልኩ አብኩቻለሁ። ሌጦን አስቀምጠዋለሁ። ኩፍትል ደግሞ እንግዲህ እመጣለሁ። ሰውሩ አኪድ ብስሚላ መልሼዋለሁኝ። እዚህ እንትኔን እስንያዬን አዘጋጅቻለሁኝ። ይሄ ደግሞ ኩፍ እስቲል እጠብቃለሁ። ከዛ ፉርን እጨምራለሁ። ውዶቼ እንግዲህ ዳቦ በዚህ መልኩ በስሎ ወጥቷል። እንግዲህ ትኩስ ነው። እስኪ እንየው ማለት ነው። በጣም አሪፍ ዳቦ ነው። ቅልል ያለ ኢንሻአላህ ሲነየው ትኩስ ነው፣ አልበረደም። ያው ልጆቹ አጠገብ የቆሙ ስለሚያጣድፉኝ ነው ማለት ነው። እንደምታዋት በእንደዚህ መልኩ ቆራርጫለሁ። በጣም ቅልል ያለ ዳቦ ነው። ዳቦ ባኒ እንግዲህ ያው እያነሱ ወስደው የቀረኝ ይሄ ነው፣ ግን በጣም አሪፍ ነው። በእንደዚህ መልኩ ዳቦ ጋግሬያለሁ ዛሬ። ኢንሻአላህ ከተመቻችሁ ላይክ ማድረጋችሁን አትርሱ። እስኪ እንዲያው ቅን ሆኑ። ይሄ ቅን የሚባል ነገር በመላሳችን ብቻ ሆኖ አይቅር፣ በተግባርም እንስራበት እላለሁኝ። ምንም ለማስጥብን ነገር ላይተን ቪዲዮ ላይክ ታናረክ እንወጣለን። በሌላ ቪዲዮ ተመልሼ ስመጣ ሰላም ቆዩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።